ሰላም ለእናንተ ይሁን። ይህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት እየተዘጋጀ የሚቀርብላችሁ የሚዲያ አገልግሎታችን ነው። ሁላችሁንም ባላችሁበት ስፍራ በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬም ደግሞ በድጋሚ የእግዚአብሔርን ቃል ይዘን ወደ እናንተ ቀርበናል። ባለፈው ጊዜ የጀመርነው ትምህርት ነበረ። ላለፉት 11 ተከታታይ ክፍሎች መለኮታዊ ልውውጥ የሚል ትምህርት አንስተን እየተመለከትን ነበር የነበርነውና በዚህ ክፍል ውስጥ እንግዲህ ይህንን ትምህርት መነሻ አድርገን የተነሳንባቸው የመጽሐፍ ቅዱስ ክፍሎች በተለይ ትንቢተ ኢሳይያስ ከብሉይ ኪዳን ትንቢተ ኢሳይያስ ምዕራፍ 53ን ለመሲሁ በመስቀል ላይ ስለሚቀበለው መከራ ነብዩ ጌታችን ኢየሱስ ክርስቶስ ከመምጣቱ ከ700 ምናምን ዓመት በፊት ስለ መሲሁ የተናገረውን ያንን ክፍልና እንዲሁም ደግሞ በሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን በጻፈው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ መሰረት አድርገን የተነሳንበት ክፍል ነው። በድጋሚ ይሄንን ክፍል በጌታ ስም አነብላችሁና በተለይ ትንቢተ ኢሳይያስ ምዕራፍ 53ን ማንበብ እፈልጋለሁ። ምክንያቱም የእግዚአብሔር ቃል ቅድሚያ ልንሰጠው የሚገባ ስለሆነ የምንናገረውን ነገር ደግሞ የእግዚአብሔርን ቃል መሰረት አድርገን መሆኑን ለሁላችንም መሰረት እንዲኖረን ለማለት ያክል ነው። በጌታ በኢየሱስ ስም አነብላችኋለሁ። እንደዚህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ኢየሱስ ጌታ ነው። ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። ሃሌሉያ! በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ግፍን አላደረገም ነበረ። በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ ብሎ የእግዚአብሔር ቃል ምን ያደርገናል? ይነግረናል። ይህን ክፍል ስንመለከት ነቢዩ ኢሳይያስ መሲሁ ከመምጣቱ ከ700 ምናምን ዓመት በፊት በቀራንዮ መስቀል ላይ ስለሚሆነው ነገር ስለሚካሄደው ነገርና የሚሞትበትን ምክንያት ደግሞ ስለ እያንዳንዳችን በደልና ስለ እያንዳንዳችን መተላለፍ እንደሆነ ምን ያደርጋል? ይናገራል። እሱም ብቻ ደግሞ አይደለም። ምን ብሎ ይናገራል? እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ። ስለዚህ የእርሱ አልፎ መሰጠት፣ የእርሱ መቆሰል፣ የእርሱ መድቀቅ ምንድን ነው ብሎ ይላል? እርሱ ስለ መተላለፋችን ቆሰለ። ስለ እኔና ስለ እናንተ ኃጢአት ኢየሱስ ክርስቶስ መከፈል የሚገባውን ዋጋ እንደከፈለ የእግዚአብሔር ቃል ምን ያደርገናል? ይነግረናል። ያንን ዋጋ ምን አደረገ? እንደከፈለ ምን ያደርገናል? ይነግረናል። ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረን። በእርሱ ቁስል እኛ ተፈወስን። ስለዚህ ለደህንነታችን መከፈል የሚገባውን ወይ ደግሞ ኃጢአት በክርስቶስ ኢየሱስ በኃጢአተኛ ሥጋ ምሳሌ ሙሉ ለሙሉ የእግዚአብሔርን መለኮታዊ ቬንጀንስ ኦር ቅጣት
ኦር ፐኒሽመንት ያገኝ ዘንድ በክርስቶስ ኢየሱስ የኃጢአተኛ ሥጋ ምሳሌ ላይ መጽሐፍ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ስለዚህ ኃጢአት መቀጣት ስለነበረበት ራሱን ለኃጢአት መስዋዕት አድርጎ በማቅረቡ ምክንያት ለእያንዳንዳችን ለደህንነታችን የሚሆነው ፍጹም ዋጋ የዕዳችን ክፍያ ይከፈል ዘንድ አብ በገዛ ፍቅሩ ወዶና ፈቅዶ ልጁን ለዚህ መከራ ለዚህ መስዋዕት አሳልፎ እንደሰጠው ነቢዩ ከረጅም ጊዜ በፊት ይህንን ነገር እንደተመለከተ እና እንዳየ ምን እናደርጋለን? እናያለን። ቁጥር 10 ላይ ምን ይላል? እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ያ ማለት ምን ማለት ነው ብለን ስንል ኃጢአት ያመጣውን መተላለፍ ያመጣውን በኃጢአት ምክንያት የሚመጡ ኮዝን ኢፌክት ብለን የምንላቸው በሽታ ብለን የምንላቸው እርግማን ብለን የምንላቸው እነዚህ ሁሉ ነገሮች በክርስቶስ ኢየሱስ ሥጋ ኃጢአት ብቻ ሳይሆን የኃጢአትም ኢፌክት የኃጢአትም ውጤቶች በእርሱ ሥጋ እንደተቀጡና በእርሱ ሥጋ ወይ ደግሞ በእርሱ መከራ በኩል እግዚአብሔር ለሰው ልጆች ነፃነት ለሰው ልጆች አርነት ወይ ደግሞ በዚህ ፍጹም በሆነ ለደህንነት ከፈል ዋጋ ላይ መሰረት አድርጎ በልጁ በክርስቶስ ኢየሱስ ስም የሚያምኑትን ሁሉ እግዚአብሔር የዘላለም ሕይወት መስጠት የሚችልበትን ሌጋል ግራውንድ ወይ ደግሞ እግዚአብሔርን ባለሙሉ መብት የሚያደርገውን ማለት ኃጢአተኛውን ሊያጸድቅበት የሚችለውን ወደ እርሱ የሚመጡትን እንዲያው በጸጋው መጽደቅ የሚችሉበትን የመለኮት ስራን እንደተሰራ መጽሐፉ ምን ያደርገናል? ይነግረናል። ይህንን ከተመለከትን በኋላ የተለያዩ ሐሳቦችን አንስተን ስንመለከት ነበረ። በክፍል 11 ላይ በተለይ በመጨረሻው ላይ ስንነጋገር የነበረው አምስተኛ ብለን ያልነው ኢየሱስ ክርስቶስ ድህነታችንን ወስዶ የእርሱን ብልጽግና ወራሾች እንድንሆን አደረገን የሚል ሐሳብ አንስተን ተነጋግረናል። እንግዲህ ወራሾች አደረገን ብለን በምንልበት ጊዜ መሰረት አድርገን የተነሳንባቸው የመጽሐፍ ቅዱስ ክፍሎች አሉ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እና ሁለተኛ ቆሮንቶስ ምዕራፍ 9ንም ማንበብ ትችላላችሁ። ገላትያ ምዕራፍ 3 ከቁጥር 13 እስከ 14፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 10ን ስንመለከት ነበር። እኔ አንድ ክፍል ላንብብላችሁና ያንን ነገር ትንሽ ካየን በኋላ ደግሞ ወደ ዛሬው ሐሳብ የምንገባ ይሆናል። በተለይ ባለፈው ሳምንት ሳነባው የነገርኳችሁ ነገር በጣም እጅግ ደስ የሚልኝና የምወደው የመጽሐፍ ቅዱስ ክፍል ምን አለ? የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እርሱ እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ስለ እናንተ ምን ሆነ ብሎ ይናገራል? ድሃ ሆነ ብሎ ምን ያደርጋል? ይናገራል። ክብር ለጌታ ይሁን። ስለዚህ አሁን ኢየሱስ ክርስቶስ ስለ እኔና ስለ እናንተ በከፈለው ዋጋ ምክንያት በኃጢአት ምክንያት የሚመጡ ነገሮች በሙሉ በሽታ ብለን የምንላቸው፣ እርግማን ብለን የምንላቸው፣ ደዌ ብለን የምንላቸው፣ ሞት ብለን የምንላቸው ነገሮች በሙሉ እነዚህ ነገሮች ከኃጢአት ጋር በኃጢአት ምክንያት ወደ ሰው ልጆች ዓለም ወደ ሰው ልጆች ሕይወት ገብተው የነበሩ ሁሉ በዛ በኩል በክርስቶስ ኢየሱስ ሥራ እንደተቀጡ ስንመለከት ነበረ። ሌላኛው ያየነውን ነገር ምንድነው? ብልጽግና በእግዚአብሔር መንግስት ውስጥ ትርጉሙ ምንድነው የሚለውን አይተን ነበረ። ምናልባት ሙሉውን ትምህርት እናንተ ክፍል 11ን እንድታነቡ ይሁን። ሌላ ጥቅስ ላንብብላችሁ። በተነ ለምስኪኖችም ሰጠ፣ ለዘላለምም ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል። እግዚአብሔር ሁል ጊዜ መቼ ያለ? ሁል ጊዜ in all circumstance ምንን አግኝታችሁ? ብቃትን አግኝታችሁ። ስለዚህ ምንድነው ብለን ስንል ብቃት የሚገኘው ከኛ ሳይሆን ብቃትን ከሚሰጥና ራሱ ብቃት ከሚሆን ከእግዚአብሔር ዘንድ እንደሆነ መጽሐፉ ምን ያደርገናል? ይነግረናል። በተለይ ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን በጻፈላቸው ሐሳብ ውስጥ ይሄንን እውነት ገልጾ እናደርጋለን እናያለን። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል። ለበጎ ሥራ መብዛት እንድንችል
ጸጋን ሊያበዛልን እግዚአብሔር ምን ያደርጋል አለ ይችላል ብሎ ምን ብሎ ይነግረናል። በመቀጠል ያየናቸው ክፍሎች አሉ። እነዚህን ክፍሎች የብልጽግና ዓላማ ምንድነው ወይ ደግሞ የስኬት ዓላማ ምንድነው የሚለውን ስንመለከት ያየናቸው ነገሮች አሉ። በተለይ በህይወት የሚያስፈልገንን ነገር ሁሉ እግዚአብሔር እንዲኖረን ይፈልጋል ብለናል። በህይወታችን ያለውን የእግዚአብሔርን ጥሪ ለመፈጸም አቅርቦትን እግዚአብሔር ወደኛ እንደሚያመጣ ተነጋግረናል። ሶስተኛ ለሌሎች በረከት ለመሆን ከኛ አልፎ እውነተኛ በረከት፣ እውነተኛ የአዲስ ኪዳን በረከት ከኛ አልፎ ለሌሎች መትረፍ እንደሆነ በዛ ውስጥ ምን አድርገናል አይተናል። ክብር ለጌታ ይሁን። ስለዚህ ይህንን ከተመለከትን በኋላ ልናያቸው የሚገቡ የተወሰኑ ሐሳቦችን ለመመልከት ሞክረን ነበረ። አዲስ ኪዳን እኔና እናንተ በተለይ መጽሐፍ ሲናገር ምን ይላል? ከሚቀበል ይልቅ የሚሰጥ እርሱ ብፁዕ ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ከሆነ ብፅዕና በመቀበል ውስጥ ሳይሆን በመስጠት ውስጥ ነው ያለው። ስለዚህ በመስጠት ውስጥ ካለ ከሚቀበል ይልቅ የሚሰጥ ብፁዕ ነው ካለ አዲስ ኪዳን ሰጪዎች እንድንሆን ይፈልጋል ማለት ነው። ያ ማለት ነው ከእኛ ያለፈ እግዚአብሔር በክርስቶስ ኢየሱስ በኩል ወደ እኔና ወደ እናንተ ያመጣው በረከት ከኛ አልፎ ለሌሎች መትረፍ የምንችልበትን የህይወት አቅም የያዘና ያለበት ነው። ኤክስፒሪየንስ አድርገነው ሊሆን ይችላል፣ ላይሆን ይችላል፣ it doesn't matter። ነገር ግን የህይወቱ አቅም ወይ ደግሞ የኪዳኑ ጉልበትና የኪዳኑ ኃይል ይህንን ማድረግ እንደሚችል ግን ምን ማድረግ መቻል አለብን? መረዳትና ማወቅ መቻል አለብን። ክብር ለጌታ ይሁን። ስለዚህ ሰጪዎች ስንሆን በመስጠት መርህ ውስጥ ለምሳሌ መስጠት በእግዚአብሔር ቃል ውስጥ የእግዚአብሔር መንግስት መርህ እንደሆነ መረዳት መቻል አለብን። ስለዚህ መስጠት ምንድነው? መርህ ነው። መስጠት መርህ ነው። የሚሰጡ ናቸው ምን ማድረግ የሚችሉ የሚቀበሉ። በሉቃስ ወንጌል ምዕራፍ 6 ቁጥር 38 ላይ ስታነቡ ስጡ ይሰጣችሁማል፣ የተሰፈረ የተጨቆነ የተነቀነቀ መስፈሪያ ሰዎች መልሰው በቅፋቸው ምን ያደርጓችኋል አለ ይሰጧችኋል ብሎ ሲናገር እናያለን። ስለዚህ መስጠት የምንቀበልበት ወይ ደግሞ መስጠት ለሌሎች እንድንተርፍ የሚያደርግበት የእግዚአብሔር አቅም በእኛ ህይወት ውስጥ እንዲለቀቅ ኦፖርቹኒቲ የሚሰጠው ወይ ደግሞ ለዛ አይነት ብለሲንግ ለዛ አይነት ፍሎ የምንመቻችበት መለኮታዊ መርህ እንደሆነ መመልከት መቻል አለብን። በመስጠት ዙሪያ ላይ እንግዲህ ባለፈውም ብያችኋለሁ፣ አንዳንድ እውነቶች አቢዩዝድ ስለሆኑ ወይ ደግሞ አንዳንድ እውነቶች ሰዎች ኤክስትሪም ወስደው ወይ ደግሞ አቢዩዝ ስላደረጓቸው እነዛን እውነቶች መሸሽ የለብንም። ባለፈውም ብያችኋለሁ። ለምሳሌ መጽሐፍ ቅዱስ ስለ ሐሰተኛ አስተማሪዎች ይናገራል፣ ስለ ሐሰተኛ ነቢያት ይናገራል። ሐሰተኛ ነቢያትና ሐሰተኛ አስተማሪዎች አሉ ማለት ግን ኦሪጂናሎች እንዳሉና እውነትን የሚናገሩ እውነተኛ የሆነን ድምፅ ከእግዚአብሔር ዘንድ የሚያመጡ ደግሞ እንዳሉ ማወቅ መቻል አለብን። ስለዚህ ብለን ሐሰተኞች ስላሉ ብለን ወይ ደግሞ ሐሰተኛን ትንቢት የሚናገሩ ወይ ደግሞ ሐሰተኛ አስተምሮ የሚያስተምሩ አሉ ብለን የእግዚአብሔርን ቃል ትምህርት ወይ ደግሞ ሁሉንም ደግሞ ምን እናደርግ አንችልም፣ ልንገፋና ልንተው አይገባም ማለት ነው። እንግዲህ በመስጠት ውስጥ አንዱ እግዚአብሔር እንድንበዛ የሚፈልግበት ምክንያት ምንድነው ብለን ስንል ለድሆችና ለችግረኞች የመስጠት መጽሐፍ ቅዱሳዊ እውነትና መርህን አንደርስታንድ ማድረግ መቻል አለብን። ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። እንግዲህ ባለፈው እንዳልኩ ያዕቆብን ሲጽፍ ምንድነው ብሎ አለ? እውነተኛ አምልኮ እድፍም የሌለበት ምንድነው አለ? መበለቶችንና ወላጅ አልባ የሆኑ ሕፃናትን ምን ማድረግ ነው አለ? እነሱን በችግራቸው ጊዜ መጠየቅ እንደሆነ ይናገራል። ይህም ማለት ደግሞ በዓለም ከሚገኘው እድፍ ራስን ምን ማድረግ ነው ብሎ ይናገራል። ማንጻትና ራስን ከዛ ነገር መጠበቅ እንደሆነ ይናገራል። ስለዚህ እውነተኛ አምልኮ ብሎ ያላል። ስለዚህ መስጠት እውነተኛ አምልኮ ምን የሚያደርግበት የሚገለጥበት ነገር ነው። ሌላኛው መስጠት እኔነት የሌለበት ለሌሎች እንድንተርፍና ለሌሎች እንድንቆረስ የሚያደርግ የእግዚአብሔራዊ ባህሪ መገለጫ እንደሆነ ማወቅ መቻል አለብን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር
በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ምን ብሏል? ወዷል። እግዚአብሔር አንድያ ልጁን የሰጠበት ምክንያት ምንድን ነው ብለን ስንል ቢኮዝ ኦፍ ላቭ ነው ብሎ አለ። ስለዚህ እግዚአብሔር አለኝ ብሎ የሚለውን ነገር ስለ ሰው ልጆች ምን ሊያደርግ አልቻለም? ሊሰሰት ምን አላለም? አልቻለም። ያንን ምን አድርጓል? ሰጥቷል። ክብር ለጌታ ይሁን። የተወሰነ ነገር በዚህ ዙሪያ ላይ ላንብብላችሁ፣ ምክንያቱም ትምህርታችንን ባላንስ ማድረግ ስላለብን ማለት ነው። ለምንድነው ሰጪዎች እንድንሆን የሚፈልገው ወይ ደግሞ እግዚአብሔር ከሚሰጠን ነገር ለሌሎች መትረፍ እንድንችል የሚፈልገው ለምንድነው ብለን ስንል መጽሐፋችንን ከማቴዎስ ወንጌል ምዕራፍ 25 ቁጥር 35 እስከ 40 አነብላችኋለሁ። እንደዚህ ይላል። ተርቤ አብልታችሁኛልና፣ ተጠምቼ አጥጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አለበስን? መቼ ምን አለብን? አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነን አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነ መቼ ተቀበልን? እያሉ ምን ያደርጋሉ? ይናገራሉ። ስለዚህ ኢየሱስ ምን አለ? ንጉሱም ወይ ደግሞ ስለ ንጉሱ ነው የሚናገረው። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ ስላደረጋችሁት ለእኔ አደረጋችሁት አላቸው። በሌላ አባባል ምን ማለት ነው ብለን ስንል የተቸገሩ ሰዎችን ወይ ደግሞ እርዳታ የሚያስፈልጋቸው ሰዎችን መርዳት አንዱ የቤተ ክርስቲያን ኦር የአማኞች ሪስፖንሲቢሊቲ እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ክብር ለጌታ ይሁን። ስለዚህ ምንድነው ብለን ስንል መጽሐፍ ሲናገር ምን ይላል? አምላክህ እግዚአብሔር በሰጠህ ሀገር ደጅ ውስጥ ከሚኖሩ ከወንድሞቹ አንዱ ቢደኸይ ልብህን አታጽና፣ በድሃ ወንድምህ ላይ እጅህን ምን አትበል አትጨብጥ ብሎ በዘዳግም ምዕራፍ 15 ቁጥር 17 ላይ ምን ያደርጋል? ይናገራል። ምን አለ? አምላክህ እግዚአብሔር በሰጠህ በሀገር ደጅ ውስጥ ከሚኖሩ ከወንድሞቹ አንዱ ቢደኸይ ልብህን አታጽና፣ በድሃው በወንድምህ ላይ እጅህን ምን አትበል አትጨብጥ። በሌላ አባባል ምን ማለት ነው ብለን ስንል በዙሪያችን የተለያየ እርዳታ የሚያስፈልጋቸው ሰዎች ሊኖሩ ይችላሉ። ስለዚህ እነዚህን ሰዎች ልንረዳ የምንችልበትን ልብና ልንረዳ የምንችልበትን አቅም እግዚአብሔር ሊሰጠን ይፈልጋል። ስለዚህ our willingness attract his blessing፣ የኛ ፈቃደኝነት፣ የኛ ለሌሎች ለመትረፍ ያለ ፍላጎት፣ ያለ ልብ እግዚአብሔር ይህንን ጸጋ ወደ ህይወታችን እንዲመጣ ምን ያደርጋል? ሌላም ክፍል አነብላችኋለሁ። ትእዛዝን የሚጠብቅ ነፍሱን ይጠብቃል፣ መንገዱን ቸል የሚል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በበጎነትም መልሶ ይከፍለዋል። ወገኖቼ የምሳሌ መጽሐፍ ይህንን ነው የሚለው። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በበጎነትም መልሶ ይከፍለዋል። ሃሌሉያ። ስለዚህ ምን ማለት ነው ብለን ስንል ለድሃ መስጠት ወይ ደግሞ ለተቸገሩ ሰዎች መስጠት እግዚአብሔር ምንድነው የሚያደርገው? ፐርሰናል ያደርገዋል ማለት ነው። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በበጎነትም መልሶ ምን ያደርገዋል? ይከፍለዋል። ስለዚህ የእግዚአብሔርን በጎነት የምናይበት አንደኛው መንገድ ምንድነው? ጊቪንግ ነው፣ መስጠት ነው። መስጠት እጅግ ሰፊ ነው። ራሱን የቻለ ብዙ ጊዜ የሚፈልግ ነው። የተወሰኑ ነገሮችን እንደው እግረ መንገዴ ላንሳ ብዬ ነው እንጂ ስለ መስጠት ከተመለከትን ብዙ ልናያቸው የሚገቡ እንዴት ነው የምንሰጠው፣ በምን አይነት ጉዳዮች ላይ እንሰጣለን፣ ብዙ የምናነሳቸው መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። ነገር ግን ይሄኛውን ፖይንት እነይ ብዬ ስላሰብኩ ነው። ሌላ ምሳሌ ላይ ምን ይላል? ድሃን የሚያስጨንቅ ፈጣሪውን ይሳደባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል ብሎ ይናገራል። ድሃን የሚያስጨንቅ ፈጣሪን ይሳደባል ማለት ነው ብለን ስንል ድሃን ማስጨነቅ ረዳት አልባ አቅም አልባ የሆኑትን ማስጨነቅ አለ። ኢን ፕሪንሲፕል ይሄ ለብዙ ነገር ምን ማድረግ የሚችል ነው? መስራት የሚችል ነው።
በማህበረሰብ ደረጃ በሀገርም ደረጃ ምን ማድረግ የሚችል ነው? አፕላይ ሊሆን የሚችል ምንድነው? መርህ ነው። ምን አለ? ድሃን የሚያስጨንቅ ፈጣሪውን ይሳደባል፣ ለድሃ ምህረትን የሚያደርግ ግን ያከብረዋል። ለድሃ ምህረትን የሚያደርግ ሃሌሉያ። ስለዚህ ይህንን ምን ማድረግ አለብን? መመልከት መቻል። ምሳሌ 17 ቁጥር 5 በድሃ የሚያላግጥ ፈጣሪውን ይሳደባል፣ በጥፋቱም ደስ የሚለው ሳይቀጣ አይቀርም ብሎ ይናገራል። ምን አለ? በድሃ የሚያላግጥ ፈጣሪውን ይሳደባል። በድሃ የሚያላግጥ ፈጣሪውን ይሳደባል፣ በጥፋትም ደስ የሚለው ሳይቀጣ አይቀርም ብሎ ምሳሌ 13 ቁጥር 5 ላይ ምን ያደርጋል? ይናገራል። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማምም ብሎ ይናገራል። እየሰማችሁ ነው? የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን። በሌላ አባባል ምን ማለት ነው? when we have the ability, when we have the resource, አቅሙም ብቃቱም ኖሮ ትንሽ ነገር ለሰዎች ሼር ብናደርግ ያ ሼር ያደረግናቸው ወይ ደግሞ የሰጠናቸው ነገር በሰዎች ሕይወት ውስጥ እጅግ ትርጉም ያለው ነገር ሊሆን እንደሚችል እያወቅን ነገር ግን በዚህ ጉዳይ ላይ ቸልተኛ መሆን፣ ዳተኛ መሆን ለሌሎች ሰዎች አለመድረስ ሊያመጣ የሚችለውን ኮንሲኩዌንስ ነው መጽሐፍ ቅዱስ ምን የሚያደርገው የሚናገረው። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን፣ አላየሁም የሚል፣ ይሄ አይመለከተኝም የሚል፣ በተለይ ደግሞ ቅዱሳን የሆኑ ወንድሞች፣ አብረውን የሚያመልኩ ሰዎች፣ በዙሪያችን ያሉ ሰዎች የእውነት ጄኒውን የሆነ እርዳታ የሚያስፈልጋቸው አንዳንድ ሰዎች አሉ ዝም ብሎ የተለያየ አይነት ታሪክ ክሬኤት እያደረጉ የሰዎችን ሪሶርስ ወይ ደግሞ የሰዎችን በጎነት ምን አድርገው የሰዎችን በጎነት ማኒፑሌት እያደረጉ ለራሳቸው ጥቅም በተለያየ አይነት መንገድ ገንዘብ የሚሰበስቡ አይነት አካላት አሉ። እንዴት አድርገን እንቀበል፣ እንዴት አድርገን ምን ብለን ደግሞ ብር እንቀበል ደግሞ ብለው የሚያስቡም አካላቶች ሊኖሩ ይችላሉ። አምኖ ሴይንግ ዳት ያንን አይደለም እያወራን ያለነው መጽሐፉ ስፔሲፊካሊ በዙሪያችን የኛ እርዳታ የሚያስፈልጋቸው ይሄንን ክፍል ትክክለኛ እንዲያሳየ ምን አለን? ቅድም ባነበብኩላችሁ ክፍል አምላክ እግዚአብሔር በሰጠህ በአገር ደጅ ውስጥ ከሚኖሩ ከወንድሞችህ አንዱ ቢደኸይ ልብህን አታጽና፣ በድሃ ወንድምህ ላይ እጅህን አትጨብጥ። ክብር ለጌታ ይሁን። ስለዚህ አብርሃምን እባርክሃለሁ ለበረከትም ሁን ሲለው የአብርሃም በረከት ወራሽ ነኝ ተካፋይ ነኝ ብለን ካለን የአብርሃም በረከት ባህሪው ለሌሎች መትረፍም ጭምር እንደሆነ ክፍሉን በደንብ ማየት መቻል አለብን። ኢየሱስ ጌታ ነው። ስለዚህ ያንን ምን ማድረግ አለብን? ማየት መቻል አለብን። ሌላ ላንብብላችሁ። ለድሃ የሚሰጥ አያጣም፣ አይኖቹን የሚጨፍን ግን እጅግ ይረገማል ይላል። ይሄ ምሳሌ 28 ቁጥር 27 ላይ ያለ ቃል ነው። ለድሃ የሚሰጥ አያጣም። በሌላ አባባል ምን ማለት ነው ብለን ስንል እንደዚህ አይነት ልብ እንደዚህ አይነት አቲቲዩድን ካልቲቬት ካደረግን ቢውልድ ካደረግን እንደዚህ አይነት የመስጠትን ካልቸር በዙሪያችን ላሉ የምንተርፍ ከሆነ እግዚአብሔር ወደናንተ ሪሶርሶች እንዲመጡ ሁኔታዎችን ምን ያደርጋል? ስለ እናንተ በርን ይከፍታል። ለምንድን ነው ብለን የምንለው የሚመጣው ነገር እናንተ ብቻ የምትጠቀሙበት ብቻ ሳይሆን ለሌሎችም የሚተርፍ እንደሆነ እግዚአብሔር ምን ስለሚያይ ያንን ነገር እንዲኖረን ያደርጋል ማለት ነው። ክብር ለጌታ ይሁን። ይህንን ከተመለከትን ስለዚህ የብልጽግና ዓላማ ብለን የምንለው ኦር የስኬት ዓላማ ብለን ባነሳናቸው ሐሳቦች ውስጥ አንደኛው እንግዲህ ለሌሎች ምን ለማድረግ ነው? ለመትረፍ ለሌሎች በረከት ለመሆን ነው። ክብር ሁሉ ለጌታ ይሁን። ስለዚህ ለሌሎች በረከት ለመሆን ነው ብለን ካለን እግዚአብሔር ይሄንን ልብ እንግዲህ ምንድነው ብለን ስንል መስጠት ማለት ምን ማለት ነው ብለን ስንል በመጀመሪያ ደረጃ ብዙ ነገር ስላለን አይደለም የምንሰጠው። መስጠት የልብ ጉዳይ ነው። የሌሎች ሰዎች ችግር፣ የሌሎች ሰዎች ሲቹዌሽን እኔና እናንተን ግድ ይለናል ወይ ነው። አዘ ክርስቲያን
ምክንያቱም አንዱ ክራይስት ላይክነስ ክርስቶስን የመምሰል ህይወት ክርስቶስን የመምሰልና ክርስቶስን የመግለጥ ህይወት አንዱ የሚታየው ከራስ አልፎ ለሌሎች በመትረፍ ነው እንጂ እንደ ቤርሙዳ ሁሉን ነገር ለራስ በመሰብሰብ እንዳልሆነ ምን ማድረግ መቻል አለብን ማየት መቻል አለብን ቤርሙዳ በአካባቢ ያለፈውን ነገር በሙሉ ምን ያደርጋል ይስባል ይውጣል ያስገባል ነገር ግን መልሶ የሚሰጠው ነገር የለውም እንደዛ እንድንሆን አይደለም እግዚአብሔር የሚፈልገው ለሌሎች መትረፍ እንድንችል ለሌሎች በረከት መሆን እንድንችል ስለሆነ ይሄንን በትክክል ምን ማድረግ መቻል አለብን አንደርስታንድ አድርገን ባላንስ አድርገን ይሄንን እውነት ምን ልናረግ ይገባል ልንመለከት ይገባል ስለዚህ ስኬታሞች እንድንሆን እግዚአብሔር ይፈልጋል ለዚህ ነው መጽሐፍ ቅዱስ ልትሄዱ ፍሬ ልታፈሩ ፍሬያችሁ ሊኖር በዚህ ምን አረኳቸው ለዚህ ሾምኳችሁ ብትሄዱና ፍሬ ብታፈሩ በዚህ አባቴ ምን ያረጋል አለ ይከብራል አለ as a church እንደ ቤተ ክርስቲያን በማህበረሰብ ውስጥ የሚኖረን የማህበረሰባዊ ተሳትፏችን ምን ይመስላል እርግጥ ኢምፓክታችን እንደ የዓለም ብርሃን እንደመሆንና የምድር ጫው እንደመሆናችን ይሄ ማንነታችን በዙሪያችን ላለው በማያምነው ማህበረሰብ ውስጥ አንዱ የምንገለጥበት አንዱ የምንታይበት አንዱ ወንጌል ወደ ሌሎች እንዲደርስ የወንጌል ሰረገላ የወንጌል ትራንስፖርት መሆን የሚችል ምንድነው ብለን ስንል በእንደነዚህ አይነት ሁኔታዎች ውስጥ ለሌሎች መትረፍ ለሌሎች መድረስ የሚለው ነገር ምን ማድረግ መቻል አለብን ታሳቢ ማድረግ መቻል አለብን ኢየሱስ ጌታ ነው አውቃለሁ እግዚአብሔር ቤተክርስቲያንን ብዙ መንገድ አስጉዞ እዚህ አድርሷታል ዛሬ ላይ የምናያቸው የተለያዩ ችግሮችን ቢኖሩ ነገር ግን አተኩረልና የምንችለው እግዚአብሔር ስለሰራውና ስላደረገው ቤተክርስቲያንን እግዚአብሔር እዚህ ስቴጅ ላይ ስላደረሰበትና ስላመጣበት ጎዳና ስንመለከት ኢየሱስ ጌታ ነው ብዙ መንገድ አምጥቶናል ደግሞም አምናለሁ እግዚአብሔር ብዙ መንገድ ምን ያረጋናል ያስቀጥናል ኢየሱስ ክርስቶስ ጌታ ነው ሃሌሉያ ለሌሎች የምንተርፍ ለሌሎች በረከት የምንሆን አድርጎ እግዚአብሔር በብዙ ምን እንደሚያደርገን እንደሚባርከንና ለብዙዎች እንደምንተርፍ አድርጎ ምን ሊያደርገን ይችላል እግዚአብሔር የሚያስነሳን አይነት ሰዎች ያደርገናል ክብር ሁሉ ለጌታ ይሁን እንግዲህ ዛሬ ይሄንን ክፍል ከመጨረሴ በፊት ለመጸለይ እፈልጋለሁኝ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ካሜራ አማካኝነት እግዚአብሔር አምላክ በዚህ ሚዲያ አማካኝነት የሚመለከቱ እነዚህ ቅዱሳኖች በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ እነሆ በነገር ሁሉ ለበጎ ሥራ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል ተብሎ እንደተጻፈ በኢየሱስ ክርስቶስ ስም በነገር ሁሉ ብቃትን አግኝተው ለበጎ ሥራ ሁሉ እንዲበዙ የሚያደርግ እግዚአብሔር አምላክ ያንተ መልካምነትና ያንተ ቸርነት ያንተ በጎነት በጌታ በኢየሱስ ክርስቶስ ስም ባሉበት ስፍራ በኢየሱስ ክርስቶስ ስም ስለሚገናኛቸው አመሰግናለሁ እግዚአብሔር አምላክ በክርስቶስ ኢየሱስ በኩል የመጣው ይሄ ጸጋ እግዚአብሔር አምላክ ይሄ የአብርሃም በረከት በእያንዳንዳቸው ህይወት ውስጥ እግዚአብሔር ማይትሊ ስለሚገለጥ ማይትሊ እግዚአብሔር አምላክ ስለሚሰራ በኢየሱስ ክርስቶስ ስም እናመሰግናለን በጌታ በኢየሱስ ክርስቶስ ስም ባሉበት ስፍራ የእጆቻቸው ስራዎች ይባረኩ በኢየሱስ ክርስቶስ ስም እግዚአብሔር አምላክ የበር መከፈት ለሚያስፈልጋቸው እግዚአብሔር ሆይ በር በኢየሱስ ክርስቶስ ስም ይከፈትላቸው በዚህ በሚመጣው በ2018 በዚህ አዲስ ዓመት እግዚአብሔር አምላክ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በአዲስ ክብርና በአዲስ ኃይል የምትገናኛቸው እግዚአብሔር አምላክ በኢየሱስ ክርስቶስ ስም እነሆ መዳኗንም በሰውነቷ አወቀኝ ተብሎ እንደተጻፈ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ ባሉበት ስፍራ የሚነካው የመንፈስህ ጣት በጌታ በኢየሱስ ክርስቶስ ስም እያንዳንዳቸውን እንዲያገኛቸው በጌታ በኢየሱስ ስም ጸለይኩኝ እግዚአብሔር አምላክ ይሄ በረከት በኢየሱስ ክርስቶስ ስም በላያቸው ላይ ማኒፌስት ያደርግ እነሆ የአብርሃም በረከት በክርስቶስ ኢየሱስ ወደ አሕዛብ ይደርስላቸው ዘንድ ነው ተብሎ ተጽፏልና በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ ፋይናንሻል ብሌሲንግ በጤንነት ቢሆን በማቴሪያል ቢሆን እግዚአብሔር ስፒሪቹዋሊ ቢሆን እግዚአብሔር አምላክ ሆይ በነገር ሁሉ በጌታ በኢየሱስ ክርስቶስ ስም የተባረኩ እንዲሆኑ በጌታ በኢየሱስ ስም ጸለይኩኝ
ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄ ቃል በጌታ በኢየሱስ ስም ስለሚያገኛቸው ባርካለሁ። በነገር ሁሉ ያንተ መልካምነትና ያንተ ቸርነት በእያንዳንዳቸው ላይ እንዲበዛ ጸለይኩኝ። ታንክ ዩ ጂሰስ። አባቶች ስለሰጠህን ጊዜ እናመሰግናለን። ወገኖች ሆይ ጊዜያችሁን ሰጣችሁ ይሄንን የእግዚአብሔርን ቃል አብረን እንድንካፈል ስለሰጣችሁኝ ስለዚህ እድል አመሰግናችኋለሁ። በተጨማሪ አሁንም ደግሜ ላሳስባችሁ የምፈልገው እንግዲህ ይሄ መልእክት ደግሞ ሲደርሳችሁ በዚህ መልእክት ከተባረካችሁና አብራችሁን እንድታገለግሉ የምትችሉበት አንደኛው መንገድ ይሄንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ እንዲሁም ደግሞ ለቤተሰቦቻችሁ ለጓደኞቻችሁ በዙሪያችሁ ላለው በእናንተ ኢነር ሰርክል ውስጥ ይሄንን ሜሴጅ ሼር እንድታደርጉ፣ ላይክ እንድታደርጉ፣ ኮሜንት እንድታደርጉ እጠይቃለሁኝ። በተለያየ አይነትም ደግሞ አስተያየት ካላችሁና እንዲሻሻል የምትፈልጉት ነገር ካላችሁ በኮሜንት መስጫው ላይ ሐሳባችሁን መግለጥ ትችላላችሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እኔ መጋቢ ሳምሶን ሙሉጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፕል ሚኒስትሪ የሚዲያ አገልግሎት ለሁላችሁም ሰላም እላለሁ። ተባረኩ።